የብዙ ተማሪ ትልቁ ችግር ያነበቡትን ነገር አለማስታወስ ነው። ይህ ችግር ግን ጃፓኖች ጋራ አይሰራም። ምክንያቱም ገና 10 ዓመት ህፃን እያሉ 2000 ካራክተር ያለውን ካንጂ የተባለውን የጽሕፈት ስልታቸውን ሸምድደው ይጨርሳሉ። ይሄ ብቻ አይደለም፣ በዓለም አቀፍ ፈተና በሳይንስና በሂሳብ ትልቅ ደረጃ ወይም ውጤትን አስመዝግበዋል። እነሱ ከኛ የተሻለ ጭንቅላት ወይም አስተሳሰብ ኖሯቸው ምናምን ሳይሆን እነሱ የሚጠቀሙት ነገሮችን በስልትና በጥበብ ነው። ይሄንን ደግሞ በዚህ ቪዲዮ እንዴት እንደምትጠቀሙ ስቴፕ ባይ ስቴፕ እስከመጨረሻ ድረስ አሳያችኋለሁ። ከናንተ የሚጠበቀው ይሄንን ቪዲዮ እስከመጨረሻ ማየት ብቻ ነው። ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ፣ ይሄንን ቪዲዮ ላይክ እና ኮሜንት መጻፍ እንዳይረሳ። አሁን ቀጥታ ወደ ቪዲዮ። የጃፓን ተማሪዎች የሚጠቀሙት 3 ስቴፖች አሉ። እያንዳንዱን ስቴፖች በቀላልና እናንተ በምትረዱበት መንገድ አሳያችኋለሁ ማለት ነው። የመጀመሪያ ስቴፓቸው በጥያቄ መጀመር ነው። ይሄ ነገር ለእናንተ አዲስ ሊሆንባችሁ ይችላል፣ ግራ ሊገባችሁም ይችላል። ነገር ግን ጃፓኖች ጋራ የተለመደ ነገር ነው። ከተማሪ ጀምሮ እስከ አስተማሪ ድረስ በጥያቄ ነው ነገሮችን የሚጀምሩት። አስተማሪ ልክ ክላስ እንደገባ ኮንሴፕት ከማስረዳቱ በፊት ዲፊኒሽን ቲዮረም ከማስረዳቱ በፊት ጥያቄ ነው የሚጽፈው። ያንን ጥያቄ ኤክስ ውሰዱ ራይት ውሰዱ ምንም ችግር የለውም። ከዛ ያንን ጥያቄ ተማሪዎቹን ይጠይቃሉ። ከዛ ተማሪዎቹ ደግሞ ለዛ ጥያቄ የራሳቸውን ሐሳብ የራሳቸውን አስተያየት ይሰጣሉ ማለት ነው። ይሄ ማለት ጭንቅላታቸውን ያሰራሉ። በዛን ጊዜ የማስታወስ ችሎታቸው እየጨመረ ይሄዳል ማለት ነው። በተጨማሪ ደግሞ እነዚህ የጃፓን አስተማሪዎች ጥያቄውን ከጠየቁ በኋላ ዲፊኒሽን ካለ ኮንሴፕት ካለ ቲዮረም ካለ ያስተምራቸዋል። ይሄ ደግሞ ነገሮችን ላለመርሳት ይረዳቸዋል ማለት ነው። በተጨማሪ ደግሞ ራሳቸውን እንደ ሮቦት አሰልጥነው ራሳቸውን ጥያቄ አይጠይቁም። መጀመሪያ ከበድ ባለው በጥያቄ ስለሚጀምሩ ነገሮች የመረዳት አቅማቸው በጣም ይጨምራል ማለት ነው። እናንተ ደግሞ ይሄንን ስቴፕ ወይም ይሄንን መንገድ እንዴት አፕላይ ማድረግ እንደምትችሉ ላሳያችሁ። በመጀመሪያ ማንበብ የፈለጋችሁትን ቶፒክ ትመርጣላችሁ። ቶፒኩን ከመረጣችሁ በኋላ ከዛ ቶፒክ የወጡትን 3 ወይም 4 ጥያቄን መርጣችሁ ታወጣላችሁ። ጥያቄውን ከየት አገኛለሁ ካላችሁ ከዛ ቶፒክ መጨረሻ ልታገኙ ትችላላችሁ። ይሄ ማለት የሆነ ዩኒት አለ፣ ዩኒቱ መጨረሻ ላይ ጥያቄዎች አሉ። ያንን ጥያቄዎች ማለት ነው 3 ወይም 4 ጥያቄ መርጣችሁ ታወጣላችሁ። ጥያቄውን ካወጣችሁት በኋላ ጥያቄውን ትሞክራላችሁ። ጥያቄውን ስትሞክሩ ኤክስ ውሰዱ ራይት ውሰዱ ምንም ችግር የለውም። ከዛ በመቀጠል እነዚህ 2 ጥያቄዎችን ራሳችሁን ትጠይቃላችሁ። የመጀመሪያው ጥያቄው ስለምንድን ነው የሚለውን ራሳችሁን ትጠይቃላችሁ ማለት ነው። ከዛ በመቀጠል ሁለተኛ ላይ ደግሞ ከዚህ ጥያቄ ያልተረዳሁት ነገር ያልገባኝ ነገር ምንድነው ብላችሁ ራሳችሁን ትጠይቃላችሁ። እነዚህ 2 ጥያቄዎችን ለመመለስ ትንሽ ራሳችሁን አይምራችሁን ታሰራላችሁ። በዛን ጊዜ ነገሩን ለመቀበል ራሳችሁን ሬዲ ታደርጋላችሁ ማለት ነው። ከዛ በመቀጠል ቀጥታ ወደ ማንበብ ትገባላችሁ። ይሄንን ስቴፕ ቀለል ባለ መንገድ ከተጠቀማችሁበት የመጀመሪያው ስቴፑን ጨርሰናል ማለት ነው። ሁለተኛ ላይ ደግሞ የምናገኘው ሲስተም ማይክሮ ታስክ ሲስተም ይባላል። ይሄንን ሲስተም ለመጀመሪያ ጊዜ ያዳበሩት ጁኩ የተባለ ጃፓን ውስጥ ያለ አንድ ትምህርት ቤት ነው። ይሄ ጁኩ የተባለ ጃፓን ውስጥ የሚገኝ ትምህርት ቤት ከ100% ተማሪዎች 60% ተማሪ ክላስ ከጨረሱ በኋላ ወደ ቤት ይገቡና ተመልሶ እዛ ትምህርት ቤት ይገባሉ። ከዛ በኋላ ማይክሮ ታስኮችን ይወስዳሉ ማለት ነው። እነዚህ ማይክሮ ታስኮች ከ15 እስከ 20 ያሉ በጣም ከባድ ጥያቄዎች እንደ ኩዊዝ ይወጣሉ ማለት ነው። ከወጣ በኋላ ተማሪዎች ያንን ማይክሮ ታስክ ለመውሰድ ክላስ ከጨረሱ በኋላ ወደ ትምህርት ቤታቸው ይመለሱና ያንን ማይክሮ ታስክ ይወስዳሉ ማለት ነው። ይሄ ማይክሮ ታስክ ከ15 እስከ 20 ጥያቄ ነው። ያንን ጥያቄ በፈተና መልክ እንዲወስዱ ይደረጋሉ። ያንን ጥያቄ ኤክስ ቢያመጡ ራይት ቢያመጡ ምንም ችግር የለውም። እነዚህ ኤክስ ያመጡት ተማሪዎች ያንን ቦታ ዲቴይሊ እንዲያነቡና ሪቫይዝ እንዲያደርጉ ይደረጋሉ ማለት ነው። ይሄ ጃፓኖችን ለየት የሚያደርጋቸው ነገር ነው። ምክንያቱም ከተማሩ በኋላና ያንን ኮንሴፕት ካነበቡ በኋላ እንደ ማይክሮ ታስክ ጥያቄው ይሰጣቸዋል ማለት ነው። ያንን ጥያቄ ይሰራሉ። ይሄ ጥያቄ መስራቱ ለነሱ በጣም ትልቅ ጥቅም አለው። ምክንያቱም ይሄ ጥያቄ መስራት ካነበቡና ያንን ነገር ከተማሩ በኋላ ያንን ነገር መልሶ ቲንክ እንዲያደርጉና መላልሶ እንዲያስቡ ስለሚያደርጋቸው ማለት ነው። አሁን ለምሳሌ እናንተ ፈተና ላይ ኤክስ ከወሰዳችሁ በኋላ ያንን ነገር ተመልሳችሁ ካያችሁና ያንን ነገር ተመልሳችሁ በደንብ ካነበባችሁት መቼም አትረሱም።
ይሄ ሁለተኛ ሲስተማቸው ነው። አንድ ነገር ካነበቡ በኋላ በቃ እስከ መጨረሻ ድረስ ጃፓኖች የማይረሱት ለዚህ ምክንያት ነው ማለት። ሶስተኛ መንገዳቸው ደግሞ መልሶ መጻፍ፣ ያነበቡትን የተማሩትን መልሶ መጻፍ ማለት ነው። ከጭንቅላታቸው እያንዳንዱን ቶፒኮች ዛሬ የተማሩትን ዛሬ ያነበቡትን ምንም ፒዲኤፍ ምንም መጻፍ ምንም መረጃዎችን ሳያዩ ይጽፋሉ ማለት ነው። ይሄ ደግሞ ጃፓኖችን ነገሮችን እስከ መጨረሻ ድረስ እንዳይረሱ ከሚያደርጋቸው ዋነኛው መንገድ ነው። እናንተም ይሄንን ስቴፕ ለመጠቀም በመጀመሪያ ላይ የሆነ ቶፒክ ትመርጣላችሁ፣ ያንን ቶፒክ ታነባላችሁ፣ ሪቫይዝ ታደርጋላችሁ፣ አይምሮአችሁ ውስጥ ሴቭ ለማድረግ ትሞክራላችሁ። ይሄንን ካደረጋችሁ በኋላ ያንን ነገር በወረቀት ላይ ትጽፋላችሁ ማለት ነው። ይሄ ስቴፕ ደግሞ ያነበባችሁትን ነገር አይምሮአችሁ ከሾርት ተርም ሜሞሪ ወደ ሎንግ ተርም ሜሞሪ ሴንድ እንዲያደርግ ያደርጋል ማለት ነው። ምክንያቱም የሆነ ነገር ስትጽፉ አይምሮአችሁ ሾርት ተርም ሜሞሪ ላይ ያለውን ኢንፎርሜሽን ወደ ሎንግ ተርም ሜሞሪ ሴንድ ያደርጋል። ይሄ ደግሞ ለረጅም ጊዜ እንዳትረሱና እንድታስታውሱ በጣም ይረዳችኋል ማለት ነው። ይሄ ስቴፕ ደግሞ ከምነግራችሁ በላይ ጃፓኖችን በጣም ሰፖርት አድርጓል። ስለዚህ ሶስተኛ ስቴፓችን ምንድነው? ያ ያነበባችሁትን ነገር በራሳችሁ አረዳት በተረዳችሁትን መንገድ ወረቀት ላይ ትጽፋላችሁ ማለት ነው። ስለዚህ ጃፓኖች ነገሮችን ለማስታወስ የሚጠቀሙት መንገዶች እነዚህ 3 መንገዶች ናቸው። አንደኛ ላይ በጥያቄ ነው የሚጀምሩት፣ ሁለተኛ ላይ ደግሞ ማይክሮ ታስክ ይወስዳሉ፣ ሶስተኛ ላይ ደግሞ የተረዱትን ነገር መልሰው ይጽፋሉ ማለት ነው። ስለዚህ እናንተም እነዚህ 3 ስቴፖች በትክክል ብትከታተሉ ያነበባችሁትን ነገር ለረጅም ጊዜ እንዲቆይላችሁ ማድረግ ትችላላችሁ ማለት ነው። ስለዚህ እነዚህን የጃፓን ስተዲ ቴክኒኮችን በትክክል ተጠቀሙበት፣ ውጤታማ ትሆናላችሁ። ይህንን ቪዲዮ እስከ መጨረሻ ስላያችሁት አመሰግናችኋለሁ። በቀጣይ ደግሞ በሚገርም ቪዲዮ እስከምንገናኝ ድረስ ባይ ባይ።